እሺ የግዕዝ ተማሪዎቻችን እንዴት ቆያችሁ? ቀደም እንግዲህ ተፈሥሒ ቤተልሔምን እስከዚህ ድረስ ጨርሰን ነው የቆየነው። አሁን ደግሞ ትትፌሳ ብለን ብርሃንንና ትትፌሳህን ሁለቱን እንላለን ማለት ነው። በስምንተኛና በዘጠነኛ ክፍል የሚገኙ ናቸው። ትትፌሳ ወትታሰይ ኩሉ ነፍስተ ሰብ ምስለ መላእክት ይሴብሕዎ ለክርስቶስ ንጉሥ ይጸርሁ ወይብሉ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እስመ ሰዓረ ዘትካት ወነሰተ ምክሮ ለጸላኢ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ወረሰዮሙ አግዓዝያነ ዘተወልደ ለነ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ ሰአሊ ለነ ቅድስት። ዘጠነኛው ደግሞ ብርሃን ይባላል። ብርሃን ዘበአማን ዘያበር ለኩሉ ሰብ ለእለ ይነብሩ ውስተ ዓለም በእንተ ፍቅረ ሰብ መጻእከ ውስተ ዓለም ወኩሉ ፍጥረት ተፈስሐ በምጽአትከ እስመ አድኃንኮ ለአዳም እምስሕተት ወረሰይካ ለሔዋን አግዓዚተ እምጻዕረ ሞት ወወሃብከነ መንፈሰ ልደት ባረክናከ ምስለ መላእክቲከ ሰአሊ ለነ ቅድስት። የሰኞ ውዳሴ ማርያም ጨርሰናል። የማክሰኞ ውዳሴ ማርያም ላይ እንገናኛለን። ይቆየን።